ተነስተህ አልጋህን ተሸክመህ ሂድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 8። የዐቢይ ጾም አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያንን መፈወሱ የሚዘከርበት የሚታወስበት ትምህርት የሚሰጥበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ቸርነቱ የማያልቅበት መድኃኔዓለም ኢየሱስ ክርስቶስ ይችን ዕለት ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና ለሱ ይሁን። እንኳን ለዐቢይ ጾም አራተኛ ሰንበት ለሆነችው መጻጉዕ ተብላ ለተሰየመችው ዕለተ ሰንበት በሰላም በጤና አደረሳችሁ። ተነስተህ አልጋህን ተሸክመህ ሂድ። የዮሐንስ ወንጌል ምዕራፍ 5 ቁጥር 8። የዐቢይ ጾም አራተኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። ይህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያንን መፈወሱ የሚዘከርበት የሚታወስበት ትምህርት የሚሰጥበት ዕለት ነው። በዚህ ሰንበት የሕሙማን ፈውስ መታሰቢያ ዕለት ነውና የሰንበቱም ስያሜ በዕለቱ የሚነበቡትም የቅዱሳት መጻሕፍት ምስጢርና የጾመ ድጓዊት ባህል ተከትሎ የተሰየመ ስያሜ ነው። በዕለቱ ከሚነበቡት መጻሕፍትም በመልእክታቱ የሚነበቡት ገላትያ ምዕራፍ 5 ቁጥር 1፣ ያዕቆብ ምዕራፍ 5 ቁጥር 14 ስለ ድውያን መፈወስ የሚያወሱ የሚያስተምሩ ናቸው። ከሐዋርያት ሥራም የሚነበበው እንዲሁ የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ነው። የዕለቱም ምስባክ እንዲሁም የድውያን ፈውስ የሚሰበክ የድውያን መፈወስ የሚሰበክ የዕለቱም ምስባክ እንዲሁ የድውያንን መፈወስ የሚሰብክ ነው። እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል፣ መኝታውንም ሁሉ ከበሽታው የተነሳ ይለውጥለታል እና እንዲሁም መዝሙረኛው ቅዱስ ዳዊት መዝሙር 40 ቁጥር 3 ላይ እኔስ አቤቱ ይቅር በለኝ አንተን በድያለሁና ለነፍሴ አስተስሪላት እላለሁ በማለት ስለ ጌታችን ስለ ኢየሱስ ክርስቶስ ፈውስ እንዲህ ብሎ ተናግሯል። ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት በአልጋ ቁራኛ በደዌ ዳኛ ሆኖ ሰውነቱ ልምሾ ሆኖ ታሞ የነበረ ሰው ነው። ይህ ሰው የሕመሙ ዘመን ስለረዘመ ዘመዶች ሁሉ ሰልችተውት፣ ጓደኞች ሁሉ ረስተውት፣ የማስታመሙን ነገር ችላ ብለውት ጥለውት ሄደው ጠያቂ የሌለው አይዞባ የሌለው ተስፋ የቆረጠ በሽተኛ ነበር። ሕመምተኛው ዘመዶቹ በተውት ቦታ በቤተ ሳይዳ መጠመቂያ ጸበል አጠገብ ተኝቶ የኖረ የነበረ ሰው ነው። ጌታችን ብዙ ዘመን ተኝቶ እንደኖረ ስላወቀ ልትድን ትወዳለህን አለው። እሱም መጠመቂያ ውስጥ የሚያኖረኝ ሰው የለኝም በማለት መልስ ሰጥቷል። ጸበሉን አንዳንድ ጊዜ የእግዚአብሔር መልአክ ድንገት ሲያናውፀው ቀድሞ በዚህ ጸበል የተገኘ ቀድሞ የገባ ሰው ስለሚድን መልሱን የሚያመላክተው ከሁሉ ቀድሞ እኔን ተሸክሞ ወደ ጸበል የሚያደርሰኝ ወደ ጸበል የሚያገባኝ ሰው የለኝም
ማለቱ ነው። ነገር ግን ጌታችን ኢየሱስ ክርስቶስ የሁሉም መድኃኒት በመሆን ወዲያው ተነስተህ አልጋህን ተሸክመህ ሂድ ሲለው ድኖ አልጋውን ተሸክሞ ሂዷል። አይሁድ ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ጠየቁት። ይህ ሰው ለጊዜው ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን አላወቅም። በሌላ ጊዜ ጌታችን ሲያገኘው እነሆ ድነሃል፣ ነገር ግን ከዚህ ባሰ እንዳያገኝህ ዳግመኛ አትበድል አለው። ይህ ሰው ከ38 ዓመት አልጋ ቁራኝነት በኋላ ከተጣበቀበት አልጋ ያላቀቀውን አምላክ ረስቶ ለአይሁድ ሊጠቁም ሮጠ። እንዳሰበውም ነገራቸውና እነሱም ሊያሳድዱት ሊገድሉት ይሹ ነበረ። ከዚህ የፈውስ ታሪክ የምንረዳው አንደኛ እግዚአብሔር ሕሙማንን በምሕረቱ እንደሚጎበኛቸው ከደዌያቸውም ፈውሶ ጤናቸውን ሊመልስላቸው እንደሚችል መገንዘብ ያስፈልጋል። እግዚአብሔር ሕሙማንን በምሕረቱ ይጎበኛቸዋል። በተለያዩ ቅዱሳን ላይ በመጽሐፍ ቅዱስ የተጠቀሱ መመልከት እንችላለን። ከደዌያቸው ድነው ፈውሰው አድኗቸው የተፈወሱትን መመልከት እንችላለን። አንደኛ ከታሪኩ ከመጻጉዕ ታሪክ ስንመለከት 38 ዓመት የተኛው ከደዌው ተላቆ ድኖ አልጋውን ተሸክሞ ሄዷል። ይህ አንዱ የሚያሳየን የእግዚአብሔርን ቸርነት፣ ርኅራኄ፣ ምሕረቱን ያሳየናል። እንዲሁም በሌላ ታሪክ ላይ ስንመለከት ከእናቱ ማኅፀን ጀምሮ ያለ ዓይን የተወለደ ሰው ነበር። ምራቁን ጨምሮ አፈሩን ቀብቶ ግንባሩ ላይ ዓይን ስሎ ዓይን አብርቶለታል። እንዲሁም በሌላ 12 ዓመት ደም ሲፈሳት የነበረች ሴት ከሕመሟ ተፈውሳለች። አልዓዛርን 4 ቀን የሆነውን ከሞቶ 4 ቀን የሆነውን በአራተኛው ቀን ጌታችን ኢየሱስ ክርስቶስ አስነስቶታል፣ ከሞት አስነስቶታል። ስለዚህ ይሄ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የሚያሳይ የመቶ አለቃው ልጅም ስንመለከት ባለበት ሆኖ የሞተችዋን እዘዛት ብሎን በማመኑ እንደ እምነት ይሁንልህ ብሎት ልጁ ድናለታለች። ይህን የሚያሳየው እምነታችን ካለ እግዚአብሔር ከፈለገ ማዳን እንደሚችል የሚያሳዩን የሚያረጋግጡን የመጽሐፍ ቅዱስ ክፍሎች ናቸው። ሁለተኛ የዳነ ሰው ያዳነውን አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ስራ መመለስ ይገባል። በመጻጉዕ ታሪክ ላይ ግን የምናገኘው እንደዚህ አይደለም። ከተጣበቀበት የአልጋ ቁራኝነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱ ባዳነው እግሮቹ ሮጦ ሂዶ ነገር በማሳወቅ ምስክር ሆኖ ቀርቧል። እነሆ ድነሃል፣ ከዚህ የሚያብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለት እየተናገረው ሳለ በሰንበት ያዳነ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠ። የሰውየውን ማንነት ስንመለከት ልቡ ያልዳነ ያዳነውን ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው እንደሆነ ያሳያል። ዛሬ ስለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመለስን ስንቶቻችን በየቤታችን። በመጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናችን በበጎ ምግባር የፈጸሙ አያሌ ቅዱሳን አሉ። ለምሳሌ ብንመለከት ማርያም መግደላዊትን መመልከት ይቻላል። ክፉ መናፍስት አድረውባት የነበረችና ኋላ ግን ጌታችን ኢየሱስ ክርስቶስ በምሕረቱ እጁ የጎበኛት ማርያም መግደላዊት መጥቀስ ተገቢ ነው። ይህች ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷ በገንዘቧ ለጌታችን ለሐዋርያት የሚያስፈልገውን በማቅረብ ታገለግል የነበረች ሴት ነች። በሉቃስ ወንጌል ምዕራፍ 8 ቁጥር 2 እስከ 3 ድረስ ታሪኳን መመልከት ይቻላል። በትንሣኤ ቀን ማለዳ ከሁሉም ቀድማ ተገኝታለች። እያለቀሰችም ጌታችን ትሻው ነበር።
ለዚህም ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤዋን ለማየት የመጀመሪያዋ አድርጓታልና የምስራቹን ለሐዋርያት በማድረስ የበኩሏን የክብር መልእክተኛ ሆናለች ማለት ነው። ነቢዩ ኢሳይያስ ብንመለከት ሀብተ ትንቢት ተነስቶት ከንፈሮቹ በለምጽ ነደው እያዘነ ይኖር ነበር። ዖዝያን በሞተበት ወራት እግዚአብሔር ታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡ መላእክትም አንዱ ሱራፌል እየበረረ መጥቶ በጉጠት ፍም አፉን ዳስሶት በደልህ ካንተ ተወገደ፣ ኃጢአትን ተስተሰረየልህ ብሎት ከለምጹ አንስቶት ኃጢአቱን እንደስተሰረየለት ነግሮት ሄዷል። ነቢዩ ስለተደረገለት ፈውስ የጌታን ድምፅ ማን ልካለሁ ሲል እነሆ እኔ አለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ከላይ ያየናቸው 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያም እንዲሁም ነቢዩ ኢሳይያስን ስንመለከት ስናወዳድር ተገቢው ምላሽ ያልሰጠው መጻጉዕ ነው። ስለዚህ እኛስ በየደቂቃው በየሰዓቱ በኃጢአት ላይ ኃጢአት እየሰራን ሳለን እንኳን ጥበቃው፣ ቸርነቱ፣ ምሕረቱ የማይለየን እግዚአብሔር ያደረገልንን በማሰብ አሁን በዚህ ሰዓት ምን እየሰራን ወደፊትስ እንደ እግዚአብሔር ፈቃድ ምን ለመስራት አስበን ይሆን? ለባሮቹ ፈውስን ሰጥቶ በጎ ምላሽን በማከናወን ያጸናቸው አምላክ እኛንም ይረዳን ዘንድ ቅዱስ ፈቃድ ይሆንልን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። አሜን። ይቆየን።